ግብጽ ብዙ ድንቆች ያሉባት ምድር። ወደ ግብጽ እንኳን ደህና መጡ። ወርቃማ በረሃዎች ከ5000 ዓመታት በላይ ስልጣኔዎችን ከመገቡ ወንዝ ጋር የሚገናኙባት። ይህ ሀገር ብቻ አይደለም፣ ሕያው መጽሐፍ ነው። ከግዙፉ የጊዛ ፒራሚዶች እስከ ግርግር የበዛባቸው ገበያዎች፣ ሉክሶር ካሉት ጸጥ ያሉ ቤተ መቅደሶች እስከ ቀይ ባህር ጥልቅ ሰማያዊ ውሃዎች ድረስ ግብጽ የብዙ ንጽጽሮች የቀለማትና አስደናቂ ታሪክ ያላት ሀገር። የግብጽ ታሪክ የሚጀምረው በዓለም ረጅሙ ወንዝ በሆነው በአባይ ወንዝ ዳር ሲሆን በአስቸጋሪው የሰሃራ በረሃ ውስጥ አረንጓዴ ሪባን ቀርጿል። ይህ ለም መሬት በምድር ላይ ካሉት ቀደምት ስልጣኔዎች አንዱ እንዲፈጠር ምክንያት ሆኗል። ከ5000 ዓመታት በፊት የጥንት ግብፃውያን ከተሞችን ገንብተዋል፣ ጽሑፍ ፈጥረዋል፣ እንዲሁም ዓለም አይቶት የማያውቀውን እጅግ ኃይለኛ ግዛቶች አደራጅተዋል። የላቀ ሕክምናን ተለማምደዋል። እንዲሁም ዛሬም ሳይንቲስቶችን እያወዛገበ ያለውን ምስጢር የያዙ ሐውልቶችን ነድፈዋል። የጊዛ ፒራሚዶች የግብጽ የጥንት ክብር ዘውድ ሆነው ቀጥለዋል። ግዙፍ ከ4500 ዓመት በፊት የተገነቡ የድንጋይ ቅርጾች፣ ከጎናቸው ደግሞ ከአንድ የኖራ ድንጋይ የተፈለፈለ ምስጢራዊው ስፊንክስ ቆሟል። በጊዛ ታላቁ ፒራሚድ ግርጌ ላይ ቆመው ከ80 ቶን በላይ የሚመዝኑ ከ2 ሚሊዮን በላይ የድንጋይ ብሎኮችን እያዩ እንደሆነ አስቡት። ከ4500 ዓመታት በፊት የተገነባ ቢሆንም እንዴት እንደሰሩት በትክክል የሚያውቅ የለም። ክሬኖች፣ የብረት መሳሪያዎችና መኪናዎች አልነበሩ። የነበረው የሰው ኃይል፣ ድንቅ ምህንድስናና የሰማይ ያህል ትልቅ ምኞት ብቻ ነበር። ይህ ግንባታ ብቻ አልነበረም፣ ዘላለማዊ ሐውልት የሆነ ሀገራዊ ፕሮጀክት ነበር። ፒራሚዱ ከዋና ዋና አቅጣጫዎች ሰሜን፣ ደቡብ፣ ምስራቅና ምዕራብ ጋር በትክክል ተስተካክሏል። መሰረቱ ፍጹም ካሬ ቅርጽ አለው። እንዲሁም ሊያስገርም የሚገባው ነገር ቢኖር ታላቁ ፒራሚድ በዘመናዊ ማሽነሪዎች ዛሬ ቢገነባ እንኳን 10 ዓመታት ሊወስድ ይችላል። ነገር ግን የጥንት ግብፃውያን ባዶ እጃቸውን በ20 ዓመታት ውስጥ ሰሩት። መቃብር ነበር? የኮከብ ካርታ? ወይስ ወደ ሌላ ዓለም የሚወስድ ደረጃ? ምንም ይሁን ምንም ታላቁ ፒራሚድ ግዛቶችን፣ የመሬት መንቀጥቀጦችንና ጊዜን ተቋቁሟል። ግብጽ ከፈርዖኖች ጋር አልጠፋችም። ለፋርሳውያን፣ ለግሪኮች፣ ለሮማውያንና በኋላም ለባይዛንታይን ሽልማት ሆነች። በታላቁ እስክንድር የተመሰረተችው እስክንድሪያ ከተማ የጥንት ዓለም አይቶት የማያውቀው ታላቅ ቤተ መጻሕፍት መኖሪያ በመሆን የእውቀት ብርሃን ሆነች። በኋላም ሚናራዎችን፣ ቤተ መንግስቶችንና ትምህርትን የገነቡ የኢስላማዊ ስርወ መንግስት መጡ። በሺዎች በሚቆጠሩ ዓመታት ውስጥ ግብጽ ደጋግማ ተለወጠች። ነገር ግን በጭራሽ ማንነቷን አላጣችም። በ20ኛው ክፍለ ዘመን ግብጽ የነጻነትና የብሔራዊ ኩራት ጥያቄ ባላቸው ድምጾች እየተመራች ከቅኝ አገዛዝ ነጻ ወጣች። የ1952 አብዮት የግብጽን የወደፊት ዕጣ ፈንታ ለወጠው። ካይሮ የአረብ ፖለቲካ፣ ስነ ጥበብና ማንነት ማዕከል ሆና ብቅ አለች። ዛሬ ግብጽ ማደጓን ቀጥላለች። ከአዳዲስ አውራ ጎዳናዎችና ግዙፍ ፕሮጀክቶች አንስቶ በበረሃው ላይ እስከሚገነባው አዲስ የአስተዳደር ዋና ከተማ ድረስ አገሪቱ ፈጣን እድገት እያስመዘገበች ነው። የአባይ ወይም ናይል ወንዝ ደግሞ ለዚህ እድገት ዋናውን ቦታ ይዛል። ግብጾች አባይን እንዴት ነው የሚጠቀሙት የሚለውን አብረን እንይ። የናይል ወንዝ ለግብጽ የህይወት መስመር ነው። የውሃ ምንጭ ብቻ ሳይሆን የስልጣኔዋ፣ የእርሻዋ፣ የኢኮኖሚዋና እንዲሁም የዓለም አቀፍ ንግዷ መሰረት ነው። ግብጽ ከ90% በላይ በረሃ ብትሆንም አባይ ህይወትን ይዘራባታል። ግብጽ ይህን አንድ ወንዝ በመጠቀም መላ ህዝቧን እንዴት እንደምትደግፍና ሀብትንም ወደ ውጭ እንደምትልክ እነሆ ይዤላችሁ ቀርቤያለሁ። 95% የሚሆኑት ግብፃውያን በአባይ ወንዝ ዳርቻ በተለይም በአባይ ዴልታና ሸለቆ ውስጥ ይኖራሉ። ወንዙ በሚሊዮን ሄክታር የሚቆጠሩ የእርሻ መሬቶችን ያጠጣል። ግብጽ ውሃውን ለስንዴ፣ ሩዝ፣ ጥጥና አትክልት ለመሳሰሉት ሰብሎች ለማከፋፈል ቦዮች፣ ፓምፖችና ባህላዊ የመስኖ ስርዓቶችን ትጠቀማለች። በወንዙ ዳር ያለው ለም አፈር ግብጽ ደረቅ በሆነ መልክዓ ምድር ላይ ምግብ እንድታመርት ያስችላታል። አባይ ከ90% በላይ የሚሆነውን የግብጽ ንጹህ ውሃ ያቀርባል። ከ100 ሚሊዮን በላይ ሰዎችን ለመጠጥ ውሃ ለማቅረብ በውሃ ማጣሪያ ጣቢያዎች ይጸዳል።
ውሃው ለንጽህና፣ ለማብሰያና ለኢንዱስትሪ ፍላጎቶችም ያገለግላል። በአባይ ወንዝ ላይ ያለው የአስዋን ግድብ የሃይድሮ ኤሌክትሪክ ኃይል ያመነጫል፣ የጎርፍ መጥለቅለቅን ይቆጣጠራል። በድርቅ ወቅት ውሃን በናስር ሐይቅ ውስጥ ያከማቻል። ይህ የግብፅ ቤቶችንና ኢንዱስትሪዎችን ለማብራት ይረዳል። አባይ ዕቃዎችንና ሰዎችን ከሀገር ወደ ሀገር ለማጓጓዝ ያገለግላል። የጭነት መርከቦች የእርሻ ምርቶችን፣ የግንባታ ቁሳቁሶችንና የተመረቱ ዕቃዎችን ያጓጉዛሉ። በሉክሶርና አስዋን መካከል የሚደረጉ የመዝናኛ መርከብ ጉዞዎችን ጨምሮ በአባይ ወንዝ ላይ የሚደረግ ቱሪዝም ትልቅ የገቢ ምንጭ ነው። በአባይ የሚለሙ ግብርናዎች እንደ ጥጥ፣ የሎሚ ፍራፍሬዎች፣ ሩዝና ቴምር የመሳሰሉትን ምርቶች ወደ ውጭ ይልካሉ። በወንዝ ዳር ያሉ የአሳ እርሻዎች ለሀገር ውስጥና ለውጭ ገበያ አሳዎችን ያቀርባሉ። ግብፅ አንድ ትልቅ ወንዝ ብቻ ቢኖራትም አባይን ሕዝቧን የሚደግፍ፣ ምግብ የሚያመርት፣ ከተሞችን የሚያንቀሳቅስና ወደ ውጭ ምርቶችን መላክ የሚያስችል ሁለገብ ሞተር አድርጓለች። ይህ አስደናቂ ብቃት የዘመናት መላመድ፣ ምህንድስናና ማዕከላዊ የውሃ አስተዳደር ውጤት ነው። ሀገራችንስ ያሏትን ለቁጥር የሚያስቸግሩ ወንዞች ምን እያደረግንባቸው ነው? የዛሬው ጉብኝታችን እዚህ ላይ ያበቃል። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።